ሰላም ሰላም እንደናችሁ ይህ አነጋጋሪው የውበት ፖድካስት ላይ ነው የምንገኘው። ዛሬ ደግሞ በጣም በብዙ ስራዎቿ የምናውቃት በውበቷ በጣም እየተፈራራች ያለች መጀመሪያ ኢትዮጵያዊ በሚባል ደረጃ የመጣችው ዩቲዩበሯ ሃኒ ነች ከመካከላችን የምትገናኝ። ሃኒ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነው ታዲያ ውበትሽ ከተማ ውስጥ እያነጋገረ ነው የተባለው? እውነት ነው። አመሰግናለሁ ስለጋበዛችሁኝ። አውቅ ነበር ከዚህ በፊት እንደምትጋብዙኝ የዚህ ፖድካስት ላይ እንደምመጣ 100% እርግጠኛ ነበርኩ እና ስለመጣሁ ደስ ብሎኛል። ኮንፊደንስሽ በጣም ደስ ይላል። እስኪ እኔ እንኳን አውቅሻለሁኝ ለማያውቁሽ አንዳንድ ሰዎች እስኪ ስለራስሽ የማያውቅኛል ኤቪደንስ ብትሰጪ። ምናልባት እሺ፣ ሃኒ ይባላለሁ። በቅጽል ስሜ ደግሞ ውበት ሲለካ በሃኒ ነው ለካ የተባለላት ልጅ ነኝ። የመጣሁት ከገጠር ነው እና ምንም አይነት ሜካፕ ባለመጠቀም እታወቃለሁ። ይሄ ውበት ምንም ሜካፕ የለበትም እያልሽኝ? ያ የተፈጥሮ ነው? አዎ ይችላል። ዋው ይገርማል። አሁን ወንዶችን እንትን እያለ ነው። አዎ ወንዶች በጣም እየተቸገሩ ነው። በጣም ችግር ነው። በየቀኑ ችግር ነው። ይግራ ክትት ብሎኛል። አሁን እሱን ነው መናገር ጭምር ነው ማለት አልገባኝም። እስኪ ግልጽ በየቀኑ መደባደብ ነው። ወንዶቹ አልቻልኩም። ለምንድን ነው የሚደባደቡት? ውበቴ ነው። ይገርምሃል። በቃ መምህራን ማስተማር አልቻሉም። በየመምህራኖቹ በሴት መቀየር ነው። ሁሌ ከባድ ነው። ለምን በቃ ማስረዳት አልቻሉም መምህራኖቹ። ስስ እያሉ ውበቴ ሰውነቱ በሴት ይቀየራል ምናምን ብቻ ከባድ ነው። በወንዶች ዙሪያ ከባድ ነው እና ውበት እንደዚህ እንደሚከብድ ያወቁት በእኔ ነው። ይገርማል። እና መፍትሄው ምንድን ነው ትያለሽ? አላውቅም ምን እንደማደርግ አላውቅም። አሁን በዚህ መልዕክቴን ማስተላለፍ የምፈልገው አትደባደቡ፣ በቃ ሰከን በሉ። እንደማደርግ አላውቅም። አንተ ራስህ እየፈዘዝክ እኔ ኧረ እኔ አልፈዘዝኩም። ፈዝሃል። አልፈዘዝኩም። ታስታውቃለህ። እንዴት ነው አንተ አልታየም እንዴ? አይ እኔ ምንም አልታየሽኝም። በእውነት? አዎ። ለምን? እኔ እንጃ አላውቅም። ኧረ እኔ ጤነኛ ነኝ፣ በደንብ አያለሁ። አይመስለኝም። እንዴት አንተ ከዚህ ከዓለም ሁሉ ያበደላት ሴት አትታየኝም ማለት እዚህ ጋር በጣም ፌር አይደለም። እኔ እንጃ ውበት እንደተመልካች ስለሆነ ለእኔ ምንም አልታየኝም። እኔ ጋር እንደተመልካች የሚባል የለም። በቃ እንደተመልካች ወዲያው ፌክ ነው የምመጣው። ለምንድን ነው ታዲያ እኔን ያልታየሽኝ? እኔ ምንም እየታየሽኝ አለ። እስኪ መነጽርህን አድርገው። ኧረ አንቺ ምን ሆነሽ ነው? እኔ እኮ ጤነኛ ነኝ። እስኪ አድርገውና ይሄን በደንብ ታያለህ በደንብ። ኧረ ምንም አትታየኝም። ተረቅ አድርገው ወይ ጉዴ ነው እንዴ! ምን እየሆንሽ ነው? እሺ እንዴት ነኝ? አይ ምንም አትታይም ማለት ተመርምረሃል ግን? አዎ ተመርምሬያለሁ። እኔ ራሴን አውቃለሁ። ምንም አይነት ችግር የለብህም። ይኸውልሽ እናት እኔ በደንብ አይኔን ታይቼ አንድ ልጅ ከቆንጅየዋ ሚስቴ ወልጃለሁ እና አንቺ በዚህ አይነት ነው አጭተህ ምናምን የወለድከው? አዎ አዎ በደንብ። እንዴት ሊሆን ይችላል? አላውቅም ብቻ ግን እኔ አልታየሽኝም። ምን አይነት ነው የመረጥካት? እንዴት ናት? በጣም ቆንጅዬ ነች። የውበቷ ንግስት ብትባል አያንስባትም። ከኔ በላይ አሁን እኔ ታውቃለህ ምን ያክል ሰው እንዴት መነጋገር ያለውን ልትሆኚ ትችያለሽ። ኤቭሪ ታይም መነጋገሪያ ልትሆኚ ትችያለሽ፣ ግን አልታየሽኝም። ለኔ ካልታየሽኝ ደግሞ አልታየሽኝም። እዚህ ፖድካስት ላይ ያቀረብከኝ ታዲያ ሰዎች አነጋጋሪ ናት ብለው ኮሜንት አደረጉልኝ። እንድትቀርቢ ጋበዝኩሽ እኮ። ሰዎች ያደረጉ ማለት እኔ በጣም አነጋጋሪ እንደው ግልጽ ነው። ሲቀጥል እኔ ከዚህ በፊት ራሱ የምታቀርባቸው ሰዎች አያለሁ። እኔ እንዴት እንደሚቀርቡ አላውቅም። እኔ ራሱ መዘግየቴ አይረዱም። ይቅርታ በጣም እና ማለት ነው አንድ ነገር ልንገርሽ፣ ኮንፊደንስሽን ሳላደንቅ አላልኩም። ነገር ግን ምንድነው ኦቨር ኮንፊደንስ ጥሩ አይደለም። እኔ በዚህ እይታዬ በጣም ወድጃትና አፍቅሬያት ያገባኋት ሚስቴ ካንቺ እንደምትበልጥ ነው የማስበው። ከኔ አትበልጥም እርግጠኛ ነኝ። አሁን እና
ሙዚቃ ራሱ ወጥቶልኛል ታውቃለህ። ስለ ውበቷ ሳስብ የሚለው ሙዚቃ ታስታውሰዋለህ? አዎ ዘፈኑን ባያበላሹት ጥሩ ነበረ። ዘፋኙን ወደው ስለነበረ አሁን ዘፈን በእውነት ለመናገር ብዙ ላልሆን ይችላል፣ ግን ብዛትን ቮካል ብሰራ ምናምን ሞር ከዚህ በላይ ደግሞ ከሙዚቃ ጋር ሲሆን አንቺን ሳይሆን የአንቺን ድምጽ ሳይሆን እየነቀፍኩ ያለሁት የዘፈኑት ስላንቺ የዘፈኑት ሰዎች ቦታውን የዘፈኑን ቦታ ያሳጡት ያክል እየተሰማኝ ነውና እንደዛ አይደለም። አሁን አንተ ምን ይመስላል መሰለህ? አንተ ማስበውና የተሻለ ነው የማስበው ወደ ጤና ጣቢያ ለምን አንሄድም? አንቺ እኔ እኮ ጤነኛ ነኝ ያምሻል እንዴ? እኔ የኔ ውበት አልታየህም ማለት አንተ ጤነኛ ነህ ብሎ ለማሰብ በጣም ይከብዳል። ሰው መሄድ አለበት ፕሊዝ። አይ እኔ እንኳን መሄድ አልችልም። ጤነኛ እንደሆንኩኝ ራሴን አውቃለሁ። ይቅርታ መሄድ ካለብሽ አንቺ ብትሄጂ አይደል? ኢንተርቪው መቀጠል እንችላለን እንጂ አሁን እንደዚህ ብለህ አንተ እኔ ቤተሰብ ይኸው በደንብ አያለሁ፣ በደንብ ነው የማየው። ግን ይቅርታ አድርጉልኝና ልትታየኝ አልቻለችም። እሺ እናንተ ፍረዱ። እኔ እውነት ዓለም ላይ ብወዳደር ምንም የማይወጣልኝ ቆንጆ አይደለሁም። ምንስ ነው ከሱ እሱ እንደዚህ ያለ ይለኝ ይችላል። ራሱ ፖድካስት ላይ አምጥቶ አቅርቦ ልትታየኝ አልቻልሽም። እኔ ይኸውልሽ የኦዲየንስን ፍላጎት ለማሟላት ብዬ እንጂ ለኔ ታይተሽኝ ምናምን አይደለም ያቀረብኩሽ። ኦዲየንስ ወደደኝ ማለት ሙሉ ህዝብ እንደወደደኝ ክሊር። ኦዲየንስ ወደደሽ ማለት ደግሞ እኔ ወደድኩሽ ማለት አይደለም። ወደደኝ አላልኩም፣ ግን እኔ እንዴት አታየኝ? ቆንጆ አይደለሽም እያልከኝ ነው። ኦልሬዲ ቆንጆ አይደለሽም እያልኩሽ ሳይሆን በእኔ እይታ ለኔ የምትገባ አይነት ሰው ስላልሆንሽ እይታዬን ለአንቺ ትክክል አይደለም። ሆስፒታል ሄደን ቼክ መደረግ አለበት። እኔ ማየት እችላለሁ፣ ሴትዮ ማየት እችላለሁ። አንቺ አሰሚኝ እንዴ? ዓለም የመሰከረልኝን እኔ ቆንጆ ስሙ ላይ ወጣልኝን ውበት ሲለካ ባህኒ ነው ለካ የተባልኳት ሴት ለምንድን ነው አንተ ሊባል ይችላል እኮ ግን ለኔ ካልታየኝ መሄድ አለበት። ቼክ መደረግ አለበት። ምን ችግር አለው? ሂሳብ በእኔ ነው ና። አይ ይቅርብኝ። ይቅርታ በጣም እኔ አንቺን የምትታከሚበት ሆስፒታል አይደለም የምታከመው፣ የራሴ የግል ሆስፒታል አለ። ስለዚህ በሙሉ ጤንነቴ በ24 ሰዓት ውስጥ እየተረጋገጠ ነው ማድረው። እሺ አንተ በእኔ ውበት ሙሉ እምነት ሲኖርና ራስህ ስትመሰክር ነው ፖድካስት ላይ መቅረብ የምትችለው። ይሄ ሊተላለፍ አይችልም። አስተላልፈዋለሁ። ይሄ ደግሞ መተላለፉ አይቀርም። ከተላለፈ በህግ ነው የምንገናኘው። መልካም ኦዲየንስ፣ በቃ በቀጣይ ቪዲዮ እንገናኛለን። ሌላ የውበት ንግስት የሆነች ሴት አግኝተን ተመልሰን እንገናኝ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ይሄን አስተላልፈዋለሁ።